ቤት ነው መልካም ተመኝ ጥሩ እንድታገኝ ይመችሽ። ከየት ሀገር ነው? ከቁላ ዶባ ነው። ከየት ነው? ከጎጃም ከቁላ ዶባ ከደብረ ማርቆስ ከጎጃም። ደብረ ማርቆስ ኦኬ። ቃጤ ከደብረ ማርቆስ ነው። ቃጤ ለማንኛውም ሰላም ብያለሁ። ማራችሁስ ጠላ አምራዝ አብማ እንዴት ነህ? በእናትህ መውጣ በጣም ነው የምወድህ፣ በጣም ነው የማከብርህ። አፈር ልብላልሽ። ካብማ ነው። አዎ ዋው እንዴት ነው አብማ? ያ እንዴት ነው? በኮሪደር ልማት አፈሳችሁት ይሆናል እንግዲህ። ጠላ ቤቱ አለ ወይስ ፈርሷል? ያ ጠላ ቤት የአምራቾች ሰፈር እንዳይፈርስ አለ። በቅርስነት መቀመጥ አለበት፣ ማንም እንዳይነካው። አለ ጠላው ሰፈር አሁን አለ ገና። በስመ አብ እያልክ ነው የምትጠጣው። አይያሽ እያጅለ ስጠጭ አይ አምራቾች ሰፈር እናቴዋ ማርቆስ ቀዝቃዛ አየሩ ደግሞ ቀዝቀዝ ያለ አይ ማርቆስ እናቴዋ አይ ማርቆስ በጣም አሁን አይ ኮሪደር ልማቱ አይነካውም እኮ አሁን እሱን አምራቾች ሰፈር የሚገርምሽ የኛ ቅድሚያት እኮ ነው የቆረቆሩ። የሚገርምሽ ራሱ መንቆረር ያለው ተርላጓሉ ይባላል። ተርላጓሉ ይባላል። ቆረር ትምህርት ቤቱን ታውቀዋለህ እንዴ? ለኛ ነው ፍቅር አስጨርስ ራሱ ጎብኝቼዋለሁ። ወደዚያች ባህር ዛፍ ገብተህ ወደ ባህር ዛፏ ማይ ሲስተር እንዳትዋሽ። ባህር ዛፏ ተስመሽ አታውቂም? ባህር ዛፏ ውስጥ እንዴ እውነቱ አንተ በቃ ተስመሽ እርግጠኛ ጨረሽ እንዲህ ሞታ ያምንድሽን ያስወሰምሻት እዚያች ባህር ዛፍ ስር ነው ማለት ታጠራጥሬ ያለው ማለት ፍቅር አስጨርስ የተባለበትን ምክንያት እኮ የራሱ የሆነ ምክንያት አለውና ልጆች ነው እዚያ እየተሳሳሙ ሃይስኩል ሄዱ ሲባሉ እዚያ ባህር ዛፍ ውስጥ ሲሳሳሙ ይውላሉ። አንተም ሄደህበታል ማለት ነው ሞጣ? እኔ እዚያ አላደኩም። እኔ ዝም ብሎ ወንድሜ እዚያ ስላለ ሁለት ወንድሞች አሉ። እኔ ዝም ብሎ ለመጎብኘት ነው መጣ እንጂ እና ታስሬበት ነበር። ወያኔ አስሮኝ ነበር እዚያ ለስንት ዓመት። ስለዚህ ለዚያ ነው የማውቀው። እኔ ግን የመጀመሪያው እስር ቤትም አውቀዋለሁ። በዋስ ተለቅቄ እንደመጣው ደግሞ እንደገና ስንት ዓመት ነው አልብሰው ሲያስገቡኝ ዋይዝ ፒስ ጭዝ ብዬ ይግባይ ብዬ ሾልኬ ነው የጠፋው። እንደገና ሊይዙኝ ነው በጋሪ ነው ያመለጥኳቸው። ሌላ ክስ በስርተው ሊያስሩኝ አይሽ ወያኔዎች ባሪዎች ያዙት እየተባለ መጥሪያ ሊደርስ ሲል ወጥቼልሻለሁ። አንድ ፖሊስ ሹክ አለ። ኧረ ወረዳው እዚህ እንደ አብማ ነው ምናምን ምንድን ነው የሚባለው ይሄ የጎዛምን ፖሊስ ጣቢያ ይዞ እየተንደረደረዋል ነገረኝ። ውጣልኝ ጋሪው እስከሚሞላ እንዴት ትጠብቃለህ? በል 10 እሰጥሃለሁ ስለ ውሃ 10 እስከብላል። እውነትህን ነው አለ በእጁ ወጣና ዘኔ ለብሸልሽውልሽ ፖሊስ ወደዚያ በፓትሮል ይንቀሳቀስልሻል ሊያስር ዱብ ስል ምንድን ነው አንተ አልኩት። ይሄንን ኤል5 ነው ኤል ምናምን የሚባል ሚኒባስ ስንት ነው አልኩት። አዲስ አበባ አይ አልሞላልኝም ምናምን እንደው ምናምን ሶስቶች ወረዱ። ይሄ ገር በቃ ካለልክ ምናምን ብለው ሲወርዱ ስንት ነው አልኩት። አይ እንደው 1500 ወስዳ በዚያ ጊዜ የለም 600 ትወስደኛለህ በ600 ከ50 ጨምር በለደረጃል በልግባ አዲስ አበባ 600 ብር እስከ 50 የዚያን ጊዜ አሁን እኮ ራፖርት ነበር። ራፖርት ረዚያ በቃ በእድሜ ልክ የሚፈቱትን አስፈታለሁ። እድሜ ለበላይ ገሰሰ በላይ አስተምሮኝ ማለት ነው። ተለበልበዋለሁ እድሜ ልክ ሲለበልበው እኔ ደግሞ በቃ ይግባኝልና ከውጭ ወጣው ሁሉ ይመጡና ያስፋሉ። ገንዘብ እናገኛለና ቀርቅረን በኪሳችን ያን ያዝነው ከፍለን ላጣን ሞጣኔ ቆምጫባውን ታውቃቸው ነበር እንዴ? እዛ እኮ ቆምጫባው ያራዳ ልጅ የኔ ወንድም የሰጣቸው እንትን ራሱ ይሄ ምንድን ነው ላይሰንሱ ኮንቴነር ሱቋ ላይ አይሰጣቸውም ተብሎ ብራዘር ነው ኖ ከእናንተ በላይ ነው። ከኃይለ ሥላሴ ጀምረው ስንት ታሪክ የሰሩና በራሳቸው ጀግንነት 12 ያክል በዚያን ጊዜ የጨረሱ ማንም ሰው የለም። ከሳቸው በላይ የወረዳም የምን ማስተዳደር የነበሩ አሁን ይገባቸዋል። ስንፈትናቸው ስናይ ምንም መፈተን የለባቸውም ተብሎ ላይሰንሳቸውን አግኝተው እየተንቀሳቀሱ ነው። ቆምጫምባውን ሰላም በይልኝ
የሚገርምህ የሀገር ቅርስ ናቸው። አዎ እኔ አሁን በጣም እየተከራከርኩበት ያለው ነገር ነው እና ሰው እዛ የቆምጭ ሀገር ልጅ ምናምን ይላል ሰው ማለት ነው። ትክክል ነው። እኛ ቆምጮች እኛ ቆምጮዎች ነን። አሞተ ኮስታራ ማለት እኮ ነው ቆምጬ ማለት የትልቅ ሰው ስም ነው። ባይዘ ስለተሸነፉ ነው። የተሸናፊዎች ድምፅ ነው። እስኪ የምታስተላልፍ ነገር ካለ ከአብማ ማወቅ የፈለጋችሁ እዚህ ጋር ያላችሁ ቤተሰቦች፣ የሞጣ ቤተሰቦች ጎጃምን ማወቅ ከፈለጋችሁ በሙሉ አማራ ክልል ማወቅ የፈለጋችሁ ሰዎች ሂዳችሁ ጎብኝታችሁ ስለ አማራ ክልል፣ ስለ ጎጃም የአምራቾችን ጠላ፣ አብማ ማርያምን ብዙ ነገር የሚታይ ነገር ስላለ አይታችሁ ብትመሰክሩ ይሻላል። ቆምጬ አባውን በትክክል ማርቆስ በጣም የተላለፈ። ስለዚህ ታሪክን አውቃችሁ ነው ማውራት ያለባችሁ ልላቸው ፈልጋለሁ። ሞጣዬ እውነት ነው። ታሪክ አታንቋሹ። ይመቻችሁ። እህታችን ስለመጣች ደስ ብሎኛል። ፎሎ ባክ አድርጌሻለሁ። ይመችሽ። አመሰግናለሁ። መልካም። ማሜ ቡና የለችም? ማሜ አዲስ አበባ ገብታ ይኸውልህ ሞጣዬ ልንገርህ አንድ ነገር ማሜ በዚህ አጋጣሚ አዲስ አበባ ገብታ ጠላ ቤት ጀምራለች እና ብዙ ሰዎች ስሟን እያጠፉ ነው እና በዚህ አጋጣሚ እባካችሁ ለምንድን ነው ስሟን የሚያጠፉ? ወይኔ ከብዙ ሰዎች ጋር ትደዋወላለች እና መታሰር አለባት ብለው እያወሩባት ነበርና ምን አባታቸው ማሜ ማለት እኮ ማሜ ማለት የስራ ሰው በጣም ሀቀኛ መንግስት አካሉን ተቃዋሚውን ለሷ እኩል ነው። ምክንያቱም ኢትዮጵያንስት ነች እሷ። በቃ ምንም ሁሉን በእኩል ነው የምታስተናግድ። የመንግስት ሰውንም ተቃዋሚውንም ደጋፊውንም ምኑንም ለሷ ሰው ነው። ስለዚህ ለምንድን ነው ማሜ እንደዚህ የሚያደርጓት? ሌቦች ስለቀኑባት ነው። እባካችሁ የምትሰራውን ስራ ትስራበት። እሷ የስራ ሰው ነች፣ አገር ወዳድ ነች። አዎ ይመችሽ። እንጀራ እንኳን ሲያጥርባት ግማሽ እንጀራም ሙሉ እንጀራም ቆርሳ እየጨመረች ብሉልኝ ጠጡልኝ የምትል ሰው ነች እና እባካችሁ ተዋት እላለሁ በዚህ አጋጣሚ። ትለብሳለህ አበባ መስለህ ስትሄድ ፖሊስ ታያለህ። ምን አባትህ ነው አንተ ያየህ ትላለህ። አረኛ ላየንም ይላል ትሸበለላል። ተወርዳለህ ወደ እነ ተፈሪ ያያለው ጠላ ቤት ትገባለህ። ጢቅ ብለሃል። ነጭ ሸሚዝን በእንትን ደግሞ ታደርጋለህ፣ በሌዘር ትገባለህ። አቧራው ይነሳል። ተነስ ትሮጥና ታመልጣለህ። ጎጃም ጓሮ እየነቀልን ምናመጣው ጎመን ስጋስ 3 ቀን ያሬዶ ቪዲዮ አራት ትላለች። አፍቅሬዋለሁ ትላለች። አሜሪካን ያለች እንደምን ቆንጆ ወራዳም ብትሆን ወንድ ነህ፣ ምንም አትሆንም። ዝም ብለህ ተገለጥ። መልካም ሰላም ተገለጥላችሁ።